ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ጽዮን ቆሞስ አባ ገብረ እግዚአብሔር የዚህ ታላቅ ደብር ዋና አስተዳዳሪ፣ የመንጋው ሁሉ አባት ክቡር ሊቀ ሊቃውንት ዮሴፍ ደሳለኝ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ አባል ክቡር መጋቤ ሃይማኖት ብስራት ገብረ ሥላሴ፣ የሀገረ ስብከቱ የሰንበት ትምህርት ቤት ማደራጃ ክፍል ኃላፊና የዚህ ታላቅ ደብር የስብከተ ወንጌል ኃላፊ፣ ክቡራን የሀገረ ስብከትና የወረዳ ቤተ ክህነት የሥራ ኃላፊዎች፣ ሊቃውንተ ቤተክርስቲያን፣ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ የእግዚአብሔር መንግሥትን የምታገለግሉ መምህራነ ወንጌል፣ ዘማሪያን፣ የቤተ ክርስቲያን የስስት ልጆች፣ የሰንበት ትምህርት ቤት አባላት፣ ውዱ እግዚአብሔር የወደዳችሁ ምርጡ እግዚአብሔር የመረጣችሁ በጸጋው ግምጃ ቤት የተሰበሰባችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ የተወደዳችሁ ሕፃናት ሰላምን በሰጠን በሰላሙ አለቃ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም እውነተኛ ሰላም እንደምን ቆያችሁ? እንደምን ቆያችሁ? አሜን። በክብር ደምቆ በምስጋና ተውቦ አርምሞ በሌለበት ጽራት የሚመሰገን የምስጋና ባለቤት ዕድሜ ሰጥቶ ጸጋ አድሎ የሰበሰበን የአባቶቻችን አምላክ እግዚአብሔር ክብር ምስጋና ይገባው። እናመሰግነዋለን። ስለረዳን ስለሰበሰበን እናመሰግነዋለን። በድጋሚ ለ45ኛ ዓመት የሰንበት ትምህርት ቤቱ ምስረታ በዓል በሰላም በጤና አደረሰን አደረሳችሁ። አታመሰግኑትም? እግዚአብሔርን በደንብ አድርጋችሁ። የሆነው ሁሉ የሚሆነው የሚከናወነው ሁሉም በሚችለው በእግዚአብሔር በፈቃዱ ስለሆነ ደግሞ ምሕረቱን ስላበዛ ቸርነቱንም ስላላራቀ ስለሆነ የሚከናወነው ሁሉንም ነገር እግዚአብሔርን ማመስገን ለእግዚአብሔር መስጠት ይገባል። ከፍ አድርጋችሁ እግዚአብሔርን አመስግኑ። የሁሉም እስራት ተፈታ። ግብረ ሐዋርያት የሐዋርያት ሥራ ምዕራፍ 16 ቁጥር 26 ላይ ያለ ኃይለ ቃል የሁሉም እስራት ተፈታ። ይህንን የተወደደ ልባችን የሚያርፍበት እግዚአብሔር አባታችን ለእኛ ለልጆቹ በዚህ ሰዓት እንዲያስተምረን እንዲመክረን የሰጠን ርዕስ ነው። የሁሉም እስራት ተፈታ። የቃሉ ባለቤት ቸር አባት የዘላለም መምህር እግዚአብሔር የራቀውን አቅርቦ የተሰወረውን ገልጦ የወንጌልን ደጅ ከፍቶ ለቅዱሳን አባቶቻችን ለነቢያት ትንቢቱን ለቅዱሳን አባቶቻችን ለሐዋርያት ወንጌሉን እንዳስተማረ እንደገለጠ ለእኛም ደግሞ የቃሉን ደጅ ከፍቶ የሚረባንን የሚጠቅመንን የሕይወት ቃል እንዲያስተምረን መልካም ፈቃዱ ይሁንልን። በዚህምና በቀድሞውም በአዲስና በብሉይም በሁኔታዎች ውስጥ ሁሉ ብዙ ስራት የበዛበት ስራቱ ከኛ ያልተበጠሰ ከእግዚአብሔር የለየን ስራቱ የበዛ ለነፍስና ለመንፈሳዊ ነገር እንዳንሆን ያደረገን ለምድር ብቻ ሆነን ለሰማይ ለእግዚአብሔር መንግሥት እንዳንዘጋጅ ያደረገን አንድ ጊዜ ግላዊ በሆነ ሌላም ጊዜ በቤተሰብና በማህበራዊ ሕይወት
ደግሞም በሀገራዊ ጉዳይ ብዙ ስራት የበዛበት ዘመን ነው። እስራቱ እያንዳንዳችን ከእግዚአብሔር የለየን የእግዚአብሔር ድምፅን እንዳንሰማ በእግዚአብሔር ፍቅር ውስጥ እንዳንኖር ያደረገን ብዙ እስራት አለ። አንዳንዶቻችን በኃጢአት እስራት፣ በርኩሰት እስራት ከእግዚአብሔር ተለይተን ከአባታችን ርቀን እንኖራለን እና የቤተሰብ እስራት በዝቶብን በቤተሰባችን መካከል ልናገኝ የነበረውን ደስታና ሰላም ርቆን በብዙ ሐዘን፣ በብዙ ጭንቅ፣ በብዙ እስራት እንመላለስ ይሆናል። እንድንስማማ፣ እንድንግባባ በእያንዳንዱ ማህበራዊ ጉዳዮቻችን የጋራ የሆነ ነገር ኖሮን በዛ ተረዳርተን በፍቅርና በሰላም በአብሮነት ለመኖር በስራት ተቸግረን ይሆናል። እስራታችንን አምላካችን እግዚአብሔር የሁላችንንም ይፍታልን። አሜን በሉ በደንብ። ብዙ እስራት አለ። ይሄ የበዛ እስራት ከእግዚአብሔር ቤትም ከእግዚአብሔር ሐሳብም ከእግዚአብሔር ቃልም በምድራችን ላይ ባለው ነገር ላይ ጭምር የተወደደውን ያማረውን ጸጋ የሚያሰጠውን በረከት የሚያሰጠውን ዋጋ ያለውን መንፈሳዊ ነገር እንዳናደርግ አስሮን ይዞናል እና ለሰላም ብናወራም የሰላም ሰዎች መሆን ተስኖናል። እኛ ስለ ፍቅር ብናወራም ከፍቅር ይልቅ ጥላቻ የሚያኖረን፣ ጥላቻ ያሰረን፣ አለመግባባት ያሰረን፣ ሁከት ያሰረን፣ በደል ያሰረን፣ ርኩሰት ያሰረን፣ ኃጢአት ያሰረን፣ ጣዖት ማምለክ ያሰረን፣ ዝሙት ያሰረን፣ ከእግዚአብሔር ፈቃድ የሚያርቀን ብዙ ስራት የበዛብን ሆነናል። ከስራቱ ማይፍታ እግዚአብሔር ሁላችንንም ከስራት ይፍታ። ግብረ ሐዋርያት ምዕራፍ 16 ላይ የምናየው አንድ ታሪክ አለ። ይሄ በግብረ ሐዋርያት በሐዋርያት ሥራ በአዲስ ኪዳን መተርጉማን ብቸኛው የታሪክ ክፍል ተብሎ የሚገለጥ ነው። እንደምታውቁት እነዚህ አራት ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ አንዳንዱ በጌታ ብስራት ጀምሮ ኋላ ደግሞ በክርስቶስ ማረግ የፈጸማል። አራቱ ወንጌላውያን አነሳሳቸው የተለያየ ቢሆንም ሐሳቡ ግን አንድ ነው። አንዳንዱ ከጌታ ልደት ጀምሯል፣ አንዳንዱ ከብስራት ጀምሯል፣ አንዳንዱ ከመጥምቀ መለኮት ከቅዱስ ዮሐንስ ስብከት ጀምሯል። ሌላኛው ዮሐንስ ወንጌላዊ ደግሞ በቅድምና ስለነበረው ቀዳማዊ ስለሆነው በቅድምና በአምላክነት በሕላዌው የሚኖር እግዚአብሔር እሱ ሥጋ ለብሶ በምድር ላይ የሚገለጠው የተገለጠው ቀድሞ የነበረ እንደሆነ በመግለጥ ጀምሯል። ፍጻሜያቸው ግን ወንጌላውያኑ በምንድን ነው ከተባለ በክርስቶስ ዕርገት ያበቃል። ይሄ ተስፋ የተሰጠው ነቢያት ይመጣል ብለው የተናገሩለት ሕይወት፣ ነቢያት ይመጣል ብለው የተናገሩለት እውነተኛ ብርሃን፣ ነቢያት ይመጣል ብለው የተናገሩለት ሕያው አምላክ መጥቶ ዓለምን አድኖ ፈውሶ ቀድሶ ወደ ሰማየ ሰማያት እንዳረገ በመናገር ላይ ያተኩራሉ። ይሄ ከሆነ በኋላ የምናገኘው የአዲሳት ክፍል የጌታችን የኢየሱስ ክርስቶስን ዕርገት ተከትሎ ደቀ መዛሙርቱ ክርስትናን፣ ደቀ መዛሙርቱ መንፈሳዊ ነገርን፣ የእግዚአብሔር መንግሥት ሐዋርያዊ ተልእኮ ጉዞ እንዴት እንደነበረ በማተት ይጀምራሉ። የመጀመሪያው የሐዋርያት ሥራ ምዕራፍ 1 ቁጥር 1 ላይ የምናየው ይህ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ዕርገት ነው።
እሱ የተሰጠውን ተስፋ እና ሐዋርያዊ ተልእኮ በደቀ መዛሙርቱ ምን ያህል እንዴት የተወደደ እንደነበረና በዛ ውስጥ የነበረውን ተግዳሮት ያትታል። ጸሐፊው ቅዱስ ሉቃስ ነው። ሉቃስ ከ72 አርድእት የሚቆጠር አገልጋይ ነው። ይህ ሉቃስ የጌታችን የኢየሱስ ክርስቶስን ዕርገት በመንፈስ ቅዱስ ሲጽፍ ደቀ መዛሙርቱ የዓለም ምስክር እንዲሆኑ አንትሙሰ ሰማዕቱ ለዝንቱ ነገር፣ እናንተ ለዚህ ነገር ምስክሮች ናችሁ ብሎ ደቀ መዛሙርቱን የምስክርነት የስብከት አገልግሎት እንደሰጣቸው በመግለጥ ይጀምራል። ከዛ በኋላ ክርስትና እንዴት እንዳደገ፣ ክርስቲያኖች እንዴት ክርስቲያኖች እንደተሰኙ፣ የክርስትና ሕይወት ምን እንደሚመስል ገልጦልናል። በዚህ ውስጥ 28 ምዕራፎች አሉ በግብረ ሐዋርያት በሐዋርያት ሥራ። እነዚህ የክርስትናው አገልግሎት እንዴት ባለ መንገድ እንደሄደ ይነግሩናል። ክርስትናው ዝማሬ ብቻ እንዳልሆነ፣ ክርስትናው ስብከት ብቻ እንዳልሆነ፣ ክርስትና የሚሰበክ የሚታመን ጉዳይ ብቻ ሳይሆን በሕይወት የሚገለጥ ብዙ ተግዳሮት ያለበት እንደሆነ ይገልጣል እና የጌታን ቃል የሰሙ የእጁን ታምራት ያዩ የቃሉን ትምህርት የተረዱ ደቀ መዛሙርት እንዴት ባለ ተግዳሮት ውስጥ እንዳለፉ ያትታል። ዛሬም ብዙ ተግዳሮት አለ። ተግዳሮቱ ከመምጣቱ በፊት ክርስቶስ አስተምሯል። በዓለም የክርስቲያኖች ሕይወት ምን እንደሚመስል። ዓለም ክርስቶስን አልተቀበለም። ዓለም ክርስቶስን አልሰማም። አልሰማም ተብሎ ብቻ የሚገለጥ አይደለም። ክርስቶስን አልተቀበለም በሚል ቃል አጠር አድርገን የምንገልጠው ጉዳይ አይደለም። ምራቅ ተፍቶበታል ዓለም። ማላይ ጮክ በሉ እስኪ። ክርስቶስ ላይ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ግን ምን አላሉትም ይላል፣ አልተቀበሉትም ይላል። ሕይወት ሊሰጥ መጥቶ ሞት ነው የተደገሰለት። መድኃኒት ሆኖ መጥቶ ምድራችን መድኃኒትን የምትቀበል አትመስልም። ለምድራችን ጥያቄ መልስ ሆኖ ተገልጧል መድኃኔዓለም። ምድር ግን ጥያቄዋን የሚመልስላት ጌታ እንደመጣ አላወቀችም። የሁላችሁ የክርስቶስ መምጣትን ስትመለከቱ፣ የነቢያት ጩኸትን ስታዩ ግራ የመጋባት ስሜት ይሰማል። ነቢያት እባክህ ውረድ ተወለድ ብለዋል። ፈኑ ዴከ ማርያም እጅን ክንድህን ብርሃንህን እውነትህን ማዳንህን ግለት ላክ ብለዋል። ይህ ብቻ አይደለም። የሆነው ነገር ሲታይ፣ ጨለማው ሲበዛ፣ ሞት ሲበዛ፣ በምድር ላይ የመቃብር ሕይወት ሲሆን ሕይወት በምድር ላይ ያሉ ጻድቃን ቅዱሳን ሁሉ ጮኸዋል፣ አልቅሰዋል፣ አንብተዋል፣ ማልደዋል። ወደ እግዚአብሔር በብርቱ ጩኸት ወደ እልፍኛቸው፣ ወደ ማደሪያቸው፣ ወደ ዙፋናቸው ሳይቀር ሳይወጡ ጸልየዋል፣ ጠይቀዋል፣ ጮኸዋል፣ ሱባኤ አስቆጥረዋል። ይሄ ሁሉ ሆኖ ግን ምድር ክርስቶስን የተቀበለችበት መንገድ ማቴዎስ እንደተናገረው፣ ሉቃስም እንደተናገረው ለክርስቶስ የሚመጥን አይደለም። እንግዳ ጠርታችሁ ታሪክ የሚሰራ ሕይወትን የሚያስተካክል እቤታችሁ እንዲመጣ የፈለጋችሁት እንደው ተራ እንግዳ አስቡት። ስትጠብቁት እንዴት እንደምትውሉ እንዴት እንደምትዘጋጁ አስቡት። ግን የከበረው ከሁሉ በላይ የሆነው መድኃኔዓለም የዓለም ጥያቄ ሊመልስ ሰው ሆኖ ሲገለጥ ምድር እሱን አልተቀበለችውም። እንዲሁም ስፍራ አልነበራቸውም ነው የሚለው። ምን አልነበራቸውም? በጣም ይከብዳል። ሁላችሁ ገናን ለማክበር በዝግጅት ላይ ናችሁ። በገና የምናየው ስዕል አለ። በቴሌቪዥን በፖስት ካርድ ላይ የምንመለከተው አለ። እንዘምራለንም በዝማሬ በጎር ሰከበ እያልን እንዘምራለን። የሚያዘምር እኮ ግን አይደለም። ታውቃላችሁ፣ በበረተኛ እኮ የሚያሳዝን ጉዳይ ነው። በበረት የሚተኛ ሰው አለ እንዴ? አለ እንዴ? ማይተኛል በበረት
እንኳን በበረት እኮ በአማረ ነገር ላይ ቤቱ ላይ እኮ እንከን ካየ የሚተኛ የለም። ክብር ይግባው በበረት ተኝቶ ሕይወት ሰጥቶናል። ክብር ምስጋና ለክርስቶስ ለመድኃኔዓለም ይሁን። የጠየቅነው ጥያቄ የሚፈጸምበት ቀን ጥያቄዋን የሚመልስላት ጌታ እንደመጣ በሚመስል አካውን አልተቀበለችውም። ዛሬ ይህንን የመሰለ ጉባኤ አይታችኋል፣ እንዴት እንደሚያምር ውበቱ፣ ዲኮሩ፣ ሁሉ ነገር። ይሄ ሁሉ ለማን ነው? ለማን ነው? ለእግዚአብሔር ክብር ነው አይደል? እስኪ አመስግኑላቸው በእውነት ለለፉት ለደከሙት። ለክርስቶስ ግን አንዳች የሆነ ነገር የለም። አንዳች የሆነ ነገር የለም። ይኸው ስፍራ ጠፍቶ ማደሪያ አጥቶ ሁሉን የሚያሳድረው ሁሉን የሚያሳርፈው ሁሉን የሰራ ሁሉን ያከናወነው እንዲህ ብቻ አይደለም ያለው መጽሐፍ፣ ያለ እርሱ ምንም የሆነ ነገር የለም የተባለለት ጌታ ሲገለጥ በአማረ መልኩ አይደለም። እና እሱ ያስተማረን ትምህርት የነገረን ነገር የተሰበከው ስብከት ለቅዱሳንም በዓለም ሳላችሁ ዓለም እኔን እንደጠላ እናንተንም ይጠላል፣ እኔን እንዳልተቀበለ እናንተንም ምን አይልም አይቀበልም ብሎ አስተምሯል። ሐዋርያት ሥራ ላይ የምታዩት ያመኑ የተቀበሉና ያላመኑ ያልተቀበሉ ሰዎች የሚያደርሱትን መከራ ነው። ከነዚህ መካከል አንድ በቀድሞ ስሙ ሳኦል ደግሞ በአዲስ ኪዳን በተወደደ አገልግሎት ስሙ ጳውሎስ የተባለ እጅግ የተወደደ በብሉዩ ቀናተኛ ተማሪ ኦሪት ተማሪ በአዲሱ ደግሞ ምርጥቃ የተባለ ወንጌላዊ ጳውሎስ እንደምታውቁት አሳዳጅ የነበረ ግን ክርስቶስ ከነካው ያ ብርሃን ካንጸባረቀበት በኋላ አምላኩ ስሙንም ታሪኩንም ከለወጠለት በኋላ የሚያሳድደው ሊሰደድ የሚያባረረው ሊባረር ለሌሎች ስጋት የሆኑ ነገሮችን ሁሉ ችሎ ያገለገለው ታላቅ ሐዋርያ በአዲስ ኪዳን ደግሞ የበርካታ መጻሕፍት ጸሐፊ ነው። ቁጥር የበዛ መጻሕፍትን ጽፏል። በተለይ 14 መልእክታት ጽፏል። ስለዚህ አዲስ ኪዳን ብዙ የጻፈ ተብሎ የሚነገርለት የቃልም የጽሑፍም ሐዋርያ ነው ጳውሎስ። እና በዓለም ላይ ሐዋርያዊ ጉዞ ሲያደርግ 3 ታላላቅ ጉዞዎችን አድርጓል። ከነዛ መካከል አንደኛው በሐዋርያት ሥራ ምዕራፍ 10 ላይ ያለው ነው። እኛ ዛሬ ግን የምናየው በሁለተኛው ጉዞ በሐዋርያት ሥራ ምዕራፍ 16 ላይ የተጠቀሰውን ታሪክ ነው። በሁለተኛው ሐዋርያዊ ጉዞ ወንጌል እያስተማረ እየሰበከ የሄደበት ክፍል አውሮፓ ነው። ከአውሮፓ ለመጀመሪያ ጊዜ ክርስትናን የተቀበለችው ከተማ ፊልጵስዩስ ትባላለች። የመጀመሪያ የግሪክ ከተማ ናት። የመጀመሪያ ክርስቲያኖች በአውሮፓ የተገኙት በግሪክ ነው። በጳውሎስ ስብከት ነው የተከናወነው። የሚገርማችሁ ጳውሎስ በሐዋርያት ሥራ ምዕራፍ 16 ላይ እንደተገለጠው ከቲያጥሮን ከተማ የምትገኝ አንዲት ሐር የምትሸጥ አንዲት ምስኪን ሴት እንደነበረ ይናገራል። ብዙ ጊዜ መዘምራን ይዘምሩታል። የልድያን ልብ እንደከፈትከው ይላል። ሁልጊዜ ስብከት ከመሰበኩ በፊት እግዚአብሔር ልባችንን ይክፈት። የልድያ ልብ የተከፈተ ነበረ። ትለያለች። የእግዚአብሔር ቤት ዝም ብለው ተመላልሰው ሳያዳምጡ የሚሄዱትን የማትመስል በእግዚአብሔር ቤት ብዙ ዓመት ተመላልሻለሁ ግን ያተረፍኩት ነገር የለም የሚሉ ሰዎች ይኖራሉ። እንደ ሩጫ ነክቶ እንደሚመለስ ነክተው መመለስ ብቻ ስራቸው ሆኖ ከዛ ወደ ጥፋት ጎዳና ከሄዱ በኋላ እኔ እኮ 15 ዓመት 10 ዓመት ኖሬ ነበር ኦርቶዶክስ ነበርኩ የሚሉ ሰዎች አሉ። እቺ ሴት ግን እንደዛ አይነት ሴት አይደለችም። እንዴት አይነት ሴት ናት ከተባለ መጽሐፍ እንደሚናገር ጳውሎስ ያስተምር የነበረውን ቃል ትሰማ የነበረች ጳውሎስ የሚናገረውን ታዳምጥ ዘንድ ልቧ ከፈተላት ተብሎ ተጽፏል። እግዚአብሔር ልባችንን ይክፈትልን። ልባቸው ያልተከፈተላቸው ሰዎች አይሰሙም፣ አያዳምጡም። እንደሰማ እንዳዳመጠ ሰው መመላለስ ይፈልጋሉ፣ ግን በሕይወታቸው አያዩ።
አንዳንድ ጊዜ አትመለከቱም? አንዳንድ ሰዎችን የታመመ ሰው ሲጠይቁ እግዚአብሔር እኮ አንተን ይምርሃል፣ አይዞ እንኳን አንተ ሌላው ታሞሃል፣ ሌላው ታሞ ድኗል፣ እንደዚህ ሆኗል፣ አንተም ትድናለህ ይላሉ። ልክ እነሱ ታሞ ሲተኙ ሄዳችሁ እንዴት ነው እየበረታ ነው ስትሉት ሐሳቡ ይቀየራል። እንደው እኔ እግዚአብሔር ረስቶኝ ይላል። ምን ሲሉ የነበሩ ትድናለህ የሚሉ ሰዎችን ሲጠይቁ እንደዛ ነው። ነገር ግን ወደ እነሱ ሲመጣ በፍጹም የእግዚአብሔር ቃል እንዳልሰማ የእግዚአብሔር ቃል እንዳላዳመጠ የሚመላለሱ ሰዎች አሉ። ከእንደዚህ እግዚአብሔርን በማስተዋል እንድንኖር ይርዳን። በእውነት ለሰው የምንናገር ብቻ ሳይሆን ለራሳችን የምናዳምጥ ያድርገን እግዚአብሔር። የሚገርመው እንዲህ ያለ ሕይወት ያላት ሴት አይደለችም። አንዳንዶች እንደዛ ናቸው። እርቅ ላይ ሽማግሌ ሲሆኑ እነሱ ሌሎችን ሲሸመግሉ ምን አለ የእግዚአብሔር ቃል የምታውቅ አይደለህም እንዴ? እንዴት እርቅ አታደርግም? እንዴት ትጣላላችሁ? እግዚአብሔር አይወደውም የሚሉ ናቸው። ነገር ግን እነሱ ተጣልተው ጠጋ ብላችሁ ታረቁ ስትሏቸው የሚናገሩት ብዙ ይኖራቸዋል። መቃብሬ ላይ እንዳይደርስ መቃብሩ ላይ የሚሉ ሰዎች እግዚአብሔር ይጠብቀን። በሆነ ይውላ በማስተዋል የምትሰማ የምታዳምጥ የጌታን ቃል የምትሰማ ናት። ስንመጣ የምንሰማ ወደ እግዚአብሔር ቤት ስንገሰግስ የተወደደውን የሚያጽናናውን የሚመራውን የእግዚአብሔር ቃል መስማት ያስፈልጋል። የእግዚአብሔር ቃል የሚመራ ነው። ቤታችሁን የሚመራ ነው። ትዳራችሁን የሚመራ ነው። መሪን የሚመራ ነው። ሰራተኛን እንዴት አድርጎ እንደሚሰራ፣ ነጋዴ እንዴት አድርጎ መነገድ እንዳለበት፣ የሚጸልይ እንዴት መጸለይ እንዳለበት፣ የሚኖር እንዴት መኖር እንዳለበት፣ የሚመራ እንዴት መምራት እንዳለበት የሚያሳይ ነው እግዚአብሔር ቃል። አሁን እኛ እንደምንፈልገው ስለምንመራ ሰላም አላገኘንም። ቤታችንንም ኑሯችንንም ስራችንንም ማይምራልን እግዚአብሔር ኑሯችንን ይምራ። እግዚአብሔር ሐሳባችንን ይምራ። እግዚአብሔር ቃላችንን ይምራ። ከአፋችን የሚወጣው ቃል በኑሯችን የምንኖረው ኑሮ እግዚአብሔር እንደ ሐሳቡ እንደ ፈቃዱ የሚያከናውነው መሆን ያስፈልጋል። ይቺ ሴት እንደዛ የሆነች ሴት ናት እና የእግዚአብሔር ቃልን ከሰማች በኋላ አመነች። ካመነች በኋላ በሚያስደንቅ ሁኔታ ተጠመቀች ይላል ከነ ቤተሰቧ። ከተጠመቀች በኋላ እነ ጳውሎስን ቤተ ክርስቲያን የለም፣ ማረፊያ የለም፣ የምትማረው በወንዝ ዳር ነው። በምን ዳር ነው አልኳቸው? እኛ እኮ ቤት አለን፣ የአባታችን ቤት አለ፣ ስጋው የሚፈተትበት ደሙ ለኛ የሚቀዳበት የዘላለም ሕይወት የምናገኝበት የእግዚአብሔር ክብር የምናገኝበት ነው። ዳዊት ሲናገር እግዚአብሔር ነበበ በመቅደሱ ይላል። እግዚአብሔር በመቅደሱ አለ ይላል። እግዚአብሔር ቤት አለ፣ ቤት አለ። ክብር ይግባው። በዚህ በመካከላችን በቤቱ አለ። ክብር ምስጋና ይግባው። የሁላችሁ በቅዱሳት መጻሕፍት የተጻፈው ለእግዚአብሔር እንዴት አድርገው ልባቸውን የሰጡ ሰዎች ለእግዚአብሔር የተሰጡ ማለት እንዴት ያለ የእግዚአብሔር ክብር እንዳገኛቸው፣ እንዴት እግዚአብሔር ውለዳቸውን እንደሞላ፣ ሸለቋቸውን እንዴት እንዳስወገደላቸው፣ መከራውን ፈተናውን እንዳስወገደላቸው የምናይበት ነው። በዚህ ክፍል ላይ እቺ ሴት የጌታን ቃል እንድትሰማ ከተፈቀደላት በኋላ ጳውሎስን ሲላስን ወደ ቤቷ ትጋብዝ ነበር ይላል። በቤቴ ኑሩ። እንደውም ትገርማለች። የምትናገረው ቃል የሚደንቅ ነው። ጌታን እንዳምን ከፈረዳችሁልኝ ትላለች። እንደውም የምትገርም ሴት ናት። ጳውሎስና ሲላስን እንደዚህ ያለቻቸው፣ ጌታን እንዳምን ከፈረዳችሁልኝ። ምትገርም እኮ ናት። እና በቤቴ ገብታችሁ ምን በሉ ኑሩ። እኛ በልባችን ቅዱሳን እንዲገቡ ልባችን ላይ የቅዱሳን ፍቅር ሊኖር ይገባል የምንለው ለዚህ ነው። እቺ ሴት ቤቴ ግቡ አለች። ጳውሎስና ሲላስ ኑሩ እኔ ቤት። የምን በመንገድ ዳር የምን በወንዝ ዳር ነው የምትወርዱት? እኔ ቤት ግቡ አለች። ቤታችን የቅዱሳን ማደሪያ፣ ቤታችን የእግዚአብሔር ማደሪያ ይሁን። በእውነት የሚገርመው በወንዝ ዳር ተሰብካ ቤት አስገባቻቸው። ከዛ በኋላ እነ ጳውሎስ ወንጌል እየሰበኩ ሲሄዱ በዛው በፊልጵስዩስ በመቄዶንያ ዋና ከተማ በግሪክ አንዲት አጋንንት ያደረባት ሴት ነበረች። ምስኪን ሴት ናት። አጋንንት አድሮባታል። መንፈስ አድሮባታል። መንፈሱ አባራው ላይ፣ መሬት ላይ፣ ድንጋይ ላይ እያንከባለለ እየጣለ
የሚያሰቃያት ሴት፣ የምትለፈልፍ ሴት፣ የምትጮህ ሴት ናት። ምስኪን የሆነ ሴት ናት። ግን የሚገርማችሁ በእሷ ጥንቆላ በመናፍስት እየሰሩ በእርሷ ገንዘብ የሚያገኙ ሰዎች ነበሩ። እሷ ትወድቃለች፣ ትነሳለች። አቧራው ላይም ድንጋዩ ላይም ከሰው ተራ ወጣ የምትጮህ የምታጓራ የመናፍስት ጠሪ ሆናለች። ትጮሃለች። ከመናፍስት መልእክት የሚፈልግ እየመጣ ከሷ እየሰማ ይሄዳል። ጌቶቿ በሷ ገንዘብ ያገኛሉ፣ እንጀራቸው ሆናለች። እና ግን እንደው እኮ እግዚአብሔር የሚሰራው የሚደንቅ ነው። እነ ጳውሎስ ባለፉ ቁጥር የተከታተለች እነዚህ የመዳን መንገድ የሚናገሩ የጌታ ባሮች ናቸው ትላለች። ክብር ምስጋና ለመድኃኔዓለም ይሁን። የመዳን መንገድ እንደሚናገሩ እኮ ተገልጾላታል። ግን ምስኪን ናት፣ ትጮዋለች፣ ታለቅሳለች። ዛሬም አሉ የሚያለቅሱ የሚሰቃዩ እኮ አሉ። መንፈስ የሚያሰቃያቸው ከሰውነት ተራ ያወጣቸው በሰው መካከል ቆመው እንዳሄዱ የሚያደርጋቸው እኮ አሉ። ሊጸልዩ ሲነሱ የሚጥላቸው፣ አንዳንድ ጊዜ ወንዝ ዳር፣ አንዳንድ ጊዜ መኪና ላይ፣ አንዳንድ ጊዜ ትምህርት ቤት፣ አንዳንድ ጊዜ ስራ ቦታ ላይ የሚጥላቸው አሉ። የሉ አሉ። እግዚአብሔር ይፈውስልን። ምስኪን ሴት ናት። ስትነሳ የለበሰችው ንጹህ ልብስ ቆሽሿል። ወድቃ ስትነሳ ጸጉሯ ተበታትኗል። ከሰው ተራ ወጣለች። እንዲህ የሚወጡ ሰዎች አሉ። የሚወድቁ የሚንከራተቱ አሉ። መናፍስት የሚያሰቃያቸው ማለት እንደዛ አይነት ሴት ናት። ግን እየተከታተለች ጳውሎስና ሲላስን ስድብ አይደለም፣ የሚሳደብ መንፈስ አለ ጉባኤ መካከል። እንደዛ አይነቱን አይደለም እያለን ነው። እቺ የተከታተለች ጳውሎስ የሚናገረው ቃል የመዳን ቃል እንደሆነ የእግዚአብሔር ቃል እንደሆነ ነው የምትናገረው። አንዳንዶች አሉ ቁጭ ብለው ያ መናፍስት አሮባቸው ያልተወደደውን ያልተመረጠውን የረከሰውን የሚናገሩ ሰዎች አሉ። መንፈሱም ያናገራቸው ሰዎች ይኖራሉ። እሱን አይደለም። እቺ ሴት ምስኪን የሆነ ሴት ናት። ወደ ልቧ መመለስ የምትፈልግ መዳን የምትፈልግ ወደ እግዚአብሔር ቤት ወደ እግዚአብሔር ቃል መምጣት የምትፈልግ ሴት ነበረች። እና ጳውሎስ ሁል ጊዜ ስትጮህ ተመልክቷታልና ዞር ብሎ በጌታ በኢየሱስ ክርስቶስ ስም አዝሃለሁ፣ አንተ መንፈስ ከሷ ውጣ አለ። ወጣ። ክብር ምስጋና ለመድኃኔዓለም። ያው ታውቃላችሁ የማይታዘዝ ነገር የለም በስሙ። የክርስቶስ ስም ከስሞች ሁሉ በላይ የገነነ ስም ነው። ፍጥረት ሁሉ የዳነበት ስም ነው። በሱ ስም ነው የገሰጸው። ሲገስጸው ቅጽበት ጊዜ አልፈለገም። በቅጽበት ወዲያው ነው የወጣው። ይሄ በሆነ ቅጽበት ጌቶቿ አኮረፉ ይላል። ምኖቿ ምን የሚያደርጉት የሚጠነቁሉባት። የእሷ መራቆት እኮ አላሳሰባቸው። ቀጥታ ወደ ሰውነቷ ወደ ማንነቷ ስትመጣ ሰብር ብላ በእግዚአብሔር ፊት በአገልጋዮቹ ፊት ተንበርክካ ከአምላኳ ጋር መገናኘት ስትጀምር፣ ማፈር ስትጀምር፣ ስታዝን ስትተክዝ የነበረችዋ መጽናናት ስትጀምር ጌቶቿ ተነሱ። በማላይ በጳውሎስና በሲላስ ላይ እና ደበደቧቸው፣ ገፈታተሯቸው ይላል። እየገፈታተሩ እየመቱ በሸንጎ በገዢዎች ፊት አቀሟቸው። ምን አደርጋለች ተብሎ ምን አደርገዋል ተብሎ ሊከሰሱ ነው። አቀረቡ በገዢዎች ፊት። ያው ታውቃላችሁ በገዢዎች ፊት ሲቀርብ ክሱ ከየት እንደሚመጣ አታውቁትም። ከየት እንደሚመጣ አይታወቅም። አልተገናኝቶም አይነት ክስ ነው የሚከሰሰው። ምንም የሚያገናኝ ጉዳይ የለም። መቼም መንፈስ ማውጣት የሚያስከስስ ጉዳይ አይደለም። እነ ጳውሎስ ግን ተከሰዋል። እኛ ሮማውያን ስንሆን አሉ እኛ ሮማዊ ስንሆን እነዚህ አይሁዶች ከኛ ልምድ ውጭ የሆነውን ስርዓት ውጭ የሆነውን ነገር ያደርጋሉ ብለው አቀረቧቸው። ያልተፈቀደውን የኢየሱስ ክርስቶስን ስም እያነሱ ይሰብካሉ፣ ያልተገባውን ነገር ያደርጋሉ ብለው ይህን ሀሳብ ይዘው መጡ። ለዚህ ነው ቅድም ዓለም ክርስቶስን አልተቀበለም ብቻ ተብሎ በቃል የሚገለጥ ጉዳይ አይደለም። አለመቀበልን እስከ ምን ጥግን የወሰዱት እስከ መስቀል እስከ ማስወገድ ድረስ ነው የወሰዱት። አልተቀበሉም ተብሎ ብቻ የሚቆም አይደለም ማለት ነው። ከዛም የባሰ መከራ ለማድረስ ሞክረዋል። አልተቀበሉም ተብሎ የሚቆም አይደለም ማለት እስከ ሞት ድረስ ክርስቶስን ያበቃው ጉዳይ
በአይሁድ ወይም በሌሎቹ በጠላት ዘንድ ለማስወገድ ነው። ሌላ ጉዳይ የለው። አለመቀበል ይሄን ያህል ድረስ ነው የሄዱት። የሚገርመው ግን ልባችንን የሚያሳርፈው አምላክ አስቀድሞ ዓለም የሚያመጣውን መከራ፣ የዓለምን ፈተና፣ የዓለምን ጫንቃ ያለውን ስቃይ፣ ይህን ሁሉ ነገር አስቀድሞ አስተምሯል። የሚመጣውን ነገር ከመምጣቱ በፊት፣ የሚከናወነውን ነገር ከመከናወኑ በፊት አስቀድሞ ተናግሯል። ያ የሚሆነው ነገር በክርስቲያኖች ላይ አንዱ አካል ነው፣ አንዱ ሕይወት ነው። በክርስትና ውስጥ ደስታው ብቻ አይደለም፣ ሐዘኑም ማግኘቱ ብቻ አይደለም፣ ማጣቱም፣ መከራውም ደስታውም፣ ሞትም ሕይወትም፣ ብርሃንም ጨለማም፣ ሁለቱም በክርስቶስ ዘንድ በክርስቲያኖች ዘንድ ምን እንደሆነ ክርስቶስ አስተምሯል። እና እነ ጳውሎስ በሰበኩ ስብከት ደግሞ በስሙ ድነት ስላደረጉ ስለፈወሱ መከራ መጣባቸው፣ ደበደቧቸው። ብዙ ከደበደቧቸው በኋላ ይላል ወደ ወህኒ ጣሏቸው ይላል። ወደ ጣሏቸው? ይታሰሩ ተባለ። ጳውሎስም ሲላስም ሊታሰሩ ወደ ወህኒ ወረዱ ይላል። አንዳንድ ጊዜ ማዳን ወንጀል፣ ማስተማር ወንጀል የሚመስላቸው ሰዎች አሉ። ባርነትን፣ ቀንበርን መስበር እንደ ኃጢአት የሚቆጥሩ ሰዎች አሉ። ክርስቶስ ያስተማረው ትምህርት ይሄ ነው። በዓለም ሳላችሁ መከራ አለባችሁ፣ አይዟችሁ፣ ዓለምን ግን እኔ ምን አድርጌዋለሁ? አሸንፌዋለሁ ብሎ አስተምሮናል። ክርስትና የሚጠላበት ዘመን ላይ ደርሰናል። ዛሬ ያለንበት እንደዛ ነው። ለዚህ ነው በስሜ የተጠላችሁ ትሆናላችሁ ተብሎ የተጻፈው። ክርስቶስ ሲያስተምረን መከራው እንደሚበዛ፣ ስቃዩ እንደሚበዛ አስተምሮናል። ጳውሎስም እስከ ሞት ድረስ መደብደብ፣ ዛቻውና መገረፉ፣ መደብደቡ፣ እስራቱ እንዳለ ሲገልጽ በዕብራውያን መልእክቱ ምዕራፍ 11 ቁጥር 35 ላይ እስከ ሞት ድረስ ተደበደቡ፣ ሌሎችም መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ ይላል። መፈተን አለ፣ መከራው አለ፣ ስቃዩ አለ። የቅዱሳን ሕይወት ይሄ ነው። አመኑ ብቻ አይደለም፣ አምነው ኖሩ ብቻ አይደለም። በማመን ውስጥ የመጣባቸውን መጠላት፣ መፈተን፣ መከራ፣ ስቃይ ይሁን ሁሉ ተቀብለዋል ቅዱሳን። እያንዳንዱን ስቃይ ግን እንደ ጸጋ ቆጥረውታል። ጳውሎስ እንደተናገረ እንደ ሙሉ ጸጋ ቁጠሩት ተብሎ ስለተጻፈ የሚመጣው መከራ እንደ ጸጋ፣ ፈተናው እንደ ጸጋ፣ መተፋቱ እንደ ጸጋ፣ መዘበቻ መሆኑ፣ መደብደቡ፣ መታሰሩ ደግሞም ብዙ የሚመጣው ጽዋትወ መከራ እንደ ክብር እንድንቆጥረው እኛ ክርስቲያኖች ተነግሮናል። ስለዚህ በዓለም ክርስቶስ ካስተማረው የዳግም ምጽአት ትምህርት አንዱ መጠላት። በስሜ ምን ትላላችሁ? የተጠላችሁ ትሆናላችሁ ብሎ ዛሬ ኦርቶዶክስ መሰኘት እኮ የሚያስጠላበት ብዙ አካባቢ ብዙ ስፍራ አለ። ለምን ክር አረጋችሁ የሚል ሰው አለ እኮ። እሱ የፈለገውን እያደረገ እሱ የፈለገውን ልብስ እየለበሰ ለምን ኦርቶዶክሳዊ ልብስ ለበሳችሁ ብሎ የሚጨነቅ ሰው አለ። የሚያስጨንቅ ሰው አለ። መከራ የሚያጸና ሰው አለ። እንዲህ ያለው መከራ በክርስቲያኖች ዘንድ እንዳለ አስቀድሞ አስተምሯል። እና ጳውሎስና ሲላስ መከራውን ስላዩ ወደ ኋላ አላሉ። መከራ ሲመጣባችሁ በሕይወታችሁ፣ በስራችሁ፣ በመንፈሳዊ ነገራችሁ፣ በቤተሰባችሁ፣ በሀገራችሁ መከራ ሲመጣ ምን አይነት ሕይወት፣ ምን አይነት መንገድ መከተል ይገባናል? ምንድነው ማድረግ ያለብን? ይሄ መንገድ አያስፈልገንም ብለን ወደ ኋላ ነው የምንመለሰው? አሊያስ ምንድነው የምናደርገው የሚለውን ነው በዚህ ታሪክ የምናየው። ጳውሎስና ሲላስ ተደበደቡ፣ ደሙ፣ ቆሰሉ። የሁላችሁ ደብድበዋቸው ብዙ ከደበደቧቸው በኋላ ይላል መጽሐፍ፣ ከደበደቧቸው በኋላ ወደ ወህኒ አስገብተው በግንድ ጠረቋቸው ይላል። ወህኒ ገቡ። ሁለት እግራቸው ላይ እንጨት አጋድሞ በሰንሰለት አስረው ጠረቋቸው ይላል። እንዳይንቀሳቀሱ፣ እግራቸው እንኳን እንዳይንቀሳቀስ በተቀመጡበት ስፍራ እንዳሉ በግንድ ጠረቋቸው ይላል። ግንዱ እግራቸው ላይ ያረፈ፣ በግንዱና በእግራቸው ደግሞ ሰንሰለት አኖሩ ይላል። ይሄ ብቻ አይደለም፣ እጆቻቸው ላይ ሰንሰለት አደረጉ። እጃቸው ታስሯል፣ እግራቸው ቁጭ ባሉበት እንደገና ታስሯል፣ ተጠርቀዋል። ምንድን ያደረጉት? ሰበኩ ነው?
አጠመቁ ነው ፈወሱ ነው፣ ሌላ የለም። መስበክ ወንጀል ሊሆን ይችላል ለዓለም። መዘመር ወንጀል ሊሆን ይችላል ለማን ነው የሚሆነው? ለዓለም። ማጥመቅ ወንጀል ሊሆን ይችላል ለዓለም። መፈወስ፣ የታመመን ፈወሱ። መናፍስት የሚያዛትን ያችን ምስኪን ሴት ፈውሰዋታል። ከስራት ከባርነት አውጥተዋታል። ግን እነሱ ታሰሩ። እነሱ ለሌሎች የመፈታታቸው ምክንያት ሆነዋል። ግን ታሰሩ። ግን ተደበደቡ። ታውቃላችሁ? ቆሰሉ። ወህኒ ቤት ገቡ። ምን ያደርጉ ይሆን? በሰበክን ትውልድ በገነባን የሚያጽናናውን የሰማይ መልእክት ስላስተላለፍን የታመመ ስለፈወስን በአጋንንት የታሰረውን ስለፈታን እንዴት እንዲህ ይሆንብናል አላሉም። እንዴ ለቤተ ክርስቲያን እንደዚህ መከራ የሚመጣ ከሆነ ብቀርስ ይላል አንዳንድ ሰው። እንዴ ምን ነው በጊዜ ብገባስ የሚል ሰው አለ። እንደዚህ ቢሆንስ የሚል ሰው አለ። መከራው ሲመጣ ለክብር ነው የሚመጣው። ጳውሎስና ሲላስ ላይ መከራ መጣ። ጳውሎስና ሲላስ ይህንን መከራ የመጣባቸውን መከራ እንዴት አድርገው ተቀበሉት የሚለውን እናያለን። ጳውሎስ መከራው ሲበዛ፣ የሁሉ ስቃይ ሲበዛ በዛ በወህኒ ቤት እያለ እንደዚህ ያደረገ ይላል። በመንፈቀ ሌሊት ግን ጳውሎስና ሲላስ እየጸለዩ እግዚአብሔርን በዜማ ያመሰግኑ ነበር ይላል። ክብር ምስጋና ለመድኃኔዓለም ይሁን። ምን ያደርጉ ነበረ? በመከራ ውስጥ ሆኖ ማመስገን። በመከራ ውስጥ ሆኖ ምን ማድረግ? መጸለይ። እየጸለዩ ይላል። በመከራ ሳለን አሁን በሕይወታችሁ የመጣባችሁ ተግዳሮትን ቆጥራችሁ ማዘን አይደለም፣ መጸለይ ያስፈልጋል። እየጸለዩ እያመሰገኑ በወህኒ ነበሩ ይላል። ይህንን የእግዚአብሔር ምስጋና በመከራ ውስጥ ሆነው እግዚአብሔርን ሲያመሰግኑ፣ ለእግዚአብሔር ሲገዙ፣ የተወደደውን የእግዚአብሔር ድምፅ ሲሰሙ ድንገትም የምድር መንቀጥቀጥ መናወጥ ሆነ ይላል። ክብር ምስጋና ለመድኃኔዓለም ይሁን። የሁላችሁ የመጀመሪያው ጉዳይ ይሄ ነው። ሰው በመከራ ውስጥ ሆኖ እግዚአብሔርን ሲያመሰግን እግዚአብሔር የሚያናውጠንን ነገር ያናውጠዋል። መናወጥ ሆነ። ሁለተኛ የሆነው ነገር ምንድነው ከተባለ ደጆች ተዘግተው የነበሩ ደጆች ተከፈቱ። ምኖች ተከፈቱ? እግዚአብሔር የተዘጉ ደጆቻችንን ይክፈት። የመጨረሻው የተከናወነው ነገር የሁሉም እስራት ጳውሎስና ሲላስ ሲዘምሩ ደስ ይበላቸው ተፈቱ ይላል። ክብር ምስጋና ለእግዚአብሔር። በመከራ ውስጥ ሆነን ስንጸልይ፣ ስናመሰግን፣ የምስጋና ሰዎች ስንሆን እግዚአብሔር ያደረገው በጎ እንደሆነ በስራው በአሰራሩ እንከን እንደሌለበት ተረድተን እግዚአብሔርን ስናመሰግን፣ ስንጸልይ እግዚአብሔር የሚያናውጠንን ነገር ያናውጣል፣ ደጆቻችንን ይከፍታል፣ ደግሞም እስራታችንን ይበጣጥሳል። በጣጠሰ ብዙ እስራት አለብን ዛሬ በሕይወታችን። በዘረኝነት ታስረናል፣ ባለመግባባት ታስረናል፣ በጦርነት ታስረናል፣ በጥላቻ ታስረናል፣ በዝሙት ባልተፈቀደው በስጋ ፈቃድ ታስረናል። ከእስራታችን አምላካችን መድኃኔዓለም ሁላችንን የሚፈውሰን በእውነት እስራታችንን ይበጥስልን። በግል የታሰርንበት፣ በማህበራዊ ሕይወት የታሰርንበት፣ በሀገር የታሰርንበት፣ በተለያየ ነገር ከእግዚአብሔር እቅፍ የራቅንበትን እስራት አምላካችን እግዚአብሔር ከሕይወታችን በጥሶ እንዲያስወግድልን እስራት